በአንድ ጋዜጣዊ መግለጫ ላይ ጋዜጠኛው ላሚን ያማልን እንዲህ ሲል ጠየቀው። ለባላንዶር ድምጽ የምትሰጥ ብትሆን ማንን ትመርጣለህ ሲል ጠየቀው። እኔ የምመርጠው የአመቱ ምርጥ ተጫዋች እንጂ የሐሙሱን ጨዋታ የሚያሸንፈውን አይደለም አለ። ሐሙስ ስፔን ከፈረንሳይ የኔሽንስ ሊግ የግማሽ ፍጻሜ ጨዋታ ያደርጋሉ። ጋዜጠኛው አክሎም ራስን የአመቱ ምርጥ ተጫዋች አድርገህ ብታስብ ያሳፍራልን? ሰዎች ይህንን ለመስማት ዝግጁ አይደሉም ብለህ ታስባለህ ሲል ይጠይቀዋል። ላሚን ያማልም አይ በእውነቱ ስለ ሽልማቱ አላስብም። እኔ ስለማሸነፌ ወይም ላለማሸነፌ አላስብም። ምክንያቱም እንደዚያ ማሰብ ይጎዳኛል ብዬ አስባለሁ። ስለመጫወትና ጨዋታውን ስለማሸነፍ ብቻ አስባለሁ። ከዛም የተቀረ ይከተላል ሲል ይመልስለታል። ጋዜጠኛውም ስለዚህ ሁሉም ነገር በጊዜ ይመጣል ብለህ ታስባለህ ሲል በድጋሚ ጠይቀዋል። ላሚን ያማልም አዎ በሚቀጥለው የውድድር ዘመን ሻምፒየንስ ሊግን እና የዓለም ዋንጫን ካሸነፍ ሽልማቱ እንደሚመጣ እርግጠኛ ነኝ። ግን በዚህ አመት ምንም ነገር ካልተፈጠረ ችግር የለውም። ስለዚህ ዋናው ነገር በሱ መደሰት ነው ብዬ አስባለሁ። ከዛም ሽልማቱ ጊዜው ሲደርስ ይመጣል ሲል መለሰለት። ሐሙስ በሚደረገው ኔሽንስ ሊግ የግማሽ ፍጻሜ ጨዋታ ኮከቡ ደምቆ ያመሻል ሲል ጋዜጠኛው አስነብቧል። The youngest player to ever